ዛሬ ከተለመደው ያኗኗር ዘዴ ርቀን ዓለምን እየዞርን እጅን ባፍ የሚያስጭኑ በፍጹም ለማመን የሚከብዱ አስደናቂ የሰው ልጅ የሚኖርባቸውን ቦታዎች እናያለን። ቤቴ በሰማይ ነው ማለት አሁን ነው። ንፋስ ነው ዘመዴ እዚህ ቢከፈት ዘፈን ሳይሆን ኑሮ ነው የሚሆነው። ከሰው ይልቅ ንፋስና ደመና ይቀርቧቸዋልና። የሚያስደንቀው ሰዎች እዚህ መኖራቸው ብቻ አይደለም፣ እንዴት አድርገው መኖሪያቸውን ገነቡት የሚለውም እንጂ። የማይቻል ነገር የለም የሚሉን ይህንን አይነት ተአምር ቢያሳዩን የምር ቶሎ ባመናቸው ነበር። ቻይና ገብተናል። ጉንዡ ይሉት የቻይና ግዛት ለቁጥር የሚታክቱ እንዲህ አይነት መኖሪያዎች መገኛ ነው። ፋንጂንግ ተራራ ላይ ነው የምንገኘው። በአካባቢው ጥንታዊ የቻይና ጎሳዎች ናቸው የሚኖሩት። አካባቢው በጫካና በድንጋያማ ተራሮች የተከበበ ነውና ለደህንነታቸው ሲሉ ብዙ ሺህ ዘመናትን እንዲህ ነው የኖሩት። ዛሬም ይህንን አስደናቂና ለማመን የሚከብድ አይነት አኗኗራቸውን አልተውትም። ስፍራው ለቱሪስቶች ክፍት ነው። እዚህ ለመድረስ ከመሰል ጎብኚዎች ጋር መጀመሪያ የአስጎብኚ ድርጅቶችን ታክሲ መያዝ ይኖርቦታል። በጉዞ ወቅት የሚያዩት ጥቅጥቅ ባለ ደንና ዙሪያው በገደል የተከበበው ተፈጥሮ ተራራ ወጥተው ከሚያገኙት ደስታ የማይተናነስ ልዩ ደስታን ይሰጡታል። አብዛኛው ዓለም ስፍራውን አያውቀውምና እዚህ የሚያገኟቸው አብዛኞቹ ቱሪስቶች ቻይናውያን ናቸው። እግረ መንገዱን በቻይና የአገር ውስጥ ቱሪዝም የደረሰበትን ደረጃ ይመለከቱበታል። አሁን በመኪና መጓዝ ከምንችልበት የመጨረሻው መንደር ደርሰናል። ቀጣይ ጉዞ በኬብል መኪና ነው የሚሆነው። የኬብል መኪናውም እዚያ ድርሶን ይመለሳል። እኛ ግን አልደረስንም። ሌላ የእግር ጉዞ ይጠብቀናል። የእግር ጉዞውን ስንጨርስ ግን ድካማችንን የሚያስረሳን እንኳንም መጣው የሚያሰኝ ይህንን የመሰለ ተአምር ይጠብቀናል። ከቻይና አልወጣንም። ይሄኛው የአኒሜሽን ፊልም እንጂ እውነተኛ የሰው ልጅ መኖሪያ አይመስልም። ሀገሩ ቻይናም አይደል መጠርጠሩስ። እዚህ መንገዱ ሁሉ በፍራፍሬ የተሞላ ነውና ልቅም ብልት እያደረጉ በአካባቢው የሰው ልጅ እንደሚኖር ማሳያ የሆኑትን የተራራውን ደረጆች አንድ ባንድ ይውጧቸው። በሱያንግ ግዛት ነው የምንገኘው። ለአካባቢው የሚቀርበው ከተማ ዙኒ ይባላል። ከዚህ ውጪ ተራራው ላይ ወጥቶ ለምን እዚህ መኖር መረጣችሁ ማለት የማይቻል